አሰላሙ አለይኩም ወራህመቱላሂ ወበረካቱ ወዶቼ፣ ዛሬ ሳምቡሳ ልሰራ ነው። ሳምቡሳ ስጋጅ የዘራለኝ እዚህ ጋር በአድነስ አለኝ። እዚህ ጋር ደግሞ በሰል አለኝ። እዚህ ጋር ከሙን አለኝ። እዚህ ጋር ደግሞ ባህራት አለ መሸከል። ይሄ ከሙን፣ ይሄ ለፍልፍል አስወጥ፣ ይሄ ከሙን አለኝ። እዚህ ጋር ጨው አለኝ። እዚህ ጋር ደግሞ በደጃጅ የምሰራ ወዶቼ፣ ደጃጅን ሱዱር ማለት ነው። የደጃጅን ሱዱር ፍጭት አድርጌ በዚህ መልኩ እንደዚህ ውሃው እስከሚመጥ ድረስ እዚህ ላይ ቆይቼዋለሁ። ከዛ ሽንኩርቱን አድርጌ ከሽንኩርቱ ጋር አብሬ ጠብሰዋለሁ ማለት ነው ወዶቼ። እና እስኪ መጨረሻው ተከታተሉ። አሁን በሰሌን ነው የማደርገው። እዚህ ጋር በሰሌን አደርግና እኔ ሳምቡሳ በፈለጋችሁበት ቁጥር በደጃጅም በፈለጋችሁት አይነት መስራት ትችላላችሁ ማለት ነው። አሁን ስጋ ስለሌለ በደጃጅ እሰራለሁ ማለት ነው ለዛሬ። ያው እንግዲህ አላህ በሰላም ያደርሰን። ረመዳን እየደረሰ ነው። ሀገር እንግዲህ ያው ሳምቡሳ ግድ ነው። ረመዳን እንዴት አድርጋችሁ ይሄ ሽንኩርቱ ጥብስ እስከሚል ከዶሮ ጋር ይጠበሳል ማለት ነው። ነጭ ነው ዶሮ ስለሆነ ነጭ ነው በጣም የዶሮ ስዱር ተመልሼ እመጣለሁ። እስከ መጨረሻው ተከታተሉ። በዚህ መልኩ ጠብሼዋለሁ ወዶቼ። እንግዲህ ዶሮ ማለት ነው በጣም ድርቅ ያለ ነው። ምንም ውሃ ነገር አያወጣም። እንደ ስጋ አይደለም። ስጋ ቢሆን አሁን ውሃ ያወጣና ሽንኩርቱ ማድረግ ይችላል። ዶሮ ግን አደራረቁ አይጣል። የዶሮ ሳምቡሳ ሸክር ነው እንጂ ጥሩ አይደለም። አያችሁ መጥበሻው ደግሞ ቢሸክር ያ አላህ ሁሉ ሸክ ሸክር። ካሮቴን እናደርጋለን። ካሮቴን አደረግን። ቅመሜን ማለት ነው መጨረሻ ላይ ሁሉንም ቅመም አደርጋለሁ ውዶቼ። መጥበሻውን ገለበጥኩት። አይገርምችም? አስጠላኝ ሳይሆን እራሱ ሰው ይለራ ማለት ነው። እዚህ ቤት ሁሉ ሸይ ቢሸክር ነው በነገራችን ላይ። ወይ ኢትዮጵያ ይሻላል። ሰው ዕቃ ሲያልቅ ዕቃ አይገዛም። በቪዲዮ ላይ መሆኔንም ረሳሁት እናንተ። አሁን ማለት ነው በዚች መልኩ ቀንሽም ያለው ካሮት አድርጌያለሁ። አሁን ቅመሞችን ማረጋው። ይሄ ቅመሞች እዚህ ላይ ቀንሻለሁ። ጨው፣ ይሄ ደግሞ ባህራት መሸከል ነው። ሁሉም አይነት አለው። ይሄ ከሙን ነው። ይሄ ደግሞ ፍልፍል አስወጥ እናረጋለሁ ማለት ነው። ጨውም አድርጌያለሁ በነገራችን ላይ ነጭ በጣም ማጅ ምናምን ቢኖር ጥሩ ነው፣ ያጣፍጣል። እኛ ግን ቤት አይታወቅም። ጥብስ አድርጌ መጨረሻ ላይ እንደማረገችን ኩዝባራና በእድሜ ያረኩት አንድ ላይ ማለት ነው። አንድ ላይ ዶቼ አሁን በዚህ መልኩ ትንሽ በስሎልኛል። በጣም ሲደርቅብኝ ትንሽ ውሃ ጣል አደረኩበት። ምክንያቱም ስጋ ስላልሆነ ውሃ ሊወጣ አልቻለም። ትርክ ሲል ትንሽ ውሃ አድርጌ ራስ አደረኩት ማለት ነው። አሁን ቅመሞች ምንድን ነው ቅጠሎችን ነው ማድረግ ነው። ቅጠሎች ቆንጆ ናቸው፣ ጣዕም ይሰጣሉ። ሲያምር ከለሩ ረመዳን ሸተተና በቃ አሁን ብዙ ሰዓትን አጠፋዋለሁ። አሁን ሰዓቱን አጥፍቼዋለሁ ወዶቼ። ቅጠል ታደርጋችሁ በኋላ ሰዓት እንዳትወሉ ሰዓቱን ወደ ዋጥፉት ማለት ነው። አለዛ ይሞታል። ኩዳሩ ምትት ይላል ሰዓቱ ካልጠፋ። እንቁላል ነው መስላችሁ? እንቁላል ነው እንጂ ዶሮ አይመስልም። ስዱሩ ሲፈጭ እንደዚህ ነው ነጭ የሚሆነው። እንቁላል ሳምቡሳ አለ። አሁን እሳቱን አጥፍቼዋለሁ ወዶቼ። ማለት ሲጠቃልል ደግሞ ትንሽ ካንጨፋ አድርጌ ያስገባለሁ። አሁን ትንሽ በረድ ይበልልኝ ማለት ነው። ወረቃ አይሰራም እዚህ ቤት አልሐምዱሊላህ። ይሄን ያመጣሉ ከውጭ ለረመዳንም ይሄን ስለሚገዙ ቤት ውስጥ አልሰራም አልሐምዱሊላህ። የኔ ታብ ነው ቤት ውስጥ ሲሰራ ደግሞ ረቆ በጣም ነው የሚያደክመው።
ዶቼ አሁን መጠቅለል ጀምሬያለሁ። በዚህ መልኩ ነጣጥላቸውና መጠቀልላለሁ ማለት ነው። አሁን አምሯል። እንደዚህ የእንቁላል ሳምቡሳ ነው የሚመስለው። እንግዲህ አያቸው በዚች አንዳንድ ማንኪያ እያረኩኝ ጠቀልላለሁ። ግን እንዴት አድርጌ ላሳያችሁ አጠቃለሉ ማለት ነው። በዚህ አድርጌ ይታያቸዋል መሰለኝ ዶቼ። ገልብጬዋለሁ ካሜራውን። እንድች አድርጌ ለአዲሶች ለቆያችሁ አኪድ ታውቃላችሁ ሳምቡሳ እንዴት እንደምትቀባ ነገራቸው። ይሄ 2 ነው አያችሁ። 2 ከሆነ ይወፍራል። ለአዲሶች ነው እንጂ ለእንትኖች እንደዚህ 3 ማዕዘን ታረጉና እንደዚህ ታመጣላችሁ። ታየ ለአዲሶች ነው እንጂ ለቆያችሁ አይደለም። እንደዚች አንድ ማንኪያ ታረጉና መጨረሻ እቺ ማጥፋ ታያችሁ። ወዶች ቀስ ብዬ ነው የሚያሳያችሁ። ታያችሁ ነው እንደዚህ መልኩ እንዴት ምናምን አላረግም። እንደዚህ ከማስገባት አላሳያችሁ። ታያችሁ ደስ ባለ ታያችኋል። ካሜራው በነገራችን ላይ እያየሁ አይደለም። ታያችኋል። እንደዚህ 3 ማዕዘን አስቸጋሪ ነው። ልጆቹ ደግሞ ገቡብኝ። እንደዚህ ታርጋችሁ እቺን አሁንም እንደዚህ ሶስት ማዕዘን ተቀደደ። በጣም ሲሰዋ እንዴት ያስፈልጋል። አንድ ላይ አድርገንላችሁና 3 ማዕዘን ልጆቹ እየመጡ ስለሚያስቸግረኝ በጣም ያስቸግራል ለመቀረጽ። እንደዚህ ነው ወዶቼ። ካሜራውን ዘጋዋለሁ። እዚህ ጋ በቃኝና ሰላም ሆኖልኝ። አበረታችሁ። ላይክ እና ሼር ሰብስክራይብ እያደረጋችሁ ማለት ነው ወዶቼ። ምክንያቱም አሁን ለመጥበስ አይመቸኝም። ገና ጨርሼ ምናምን ስለሆነ ጠበሳው ደግሞ ሌላ ጊዜ። ሰላም ሆኖልኝ። ባይ ባይ። ይበይ ብያለሁ።